የተከበሩ አባታችን ሊቀ ሥልጣናት አባ ሲራክ፣ የተከበሩ አባታችን መልአከ ምሕረት አባ ገሪማ፣ የተከበራችሁ ወንድሞቻችን፣ የተባረካችሁ ወንድሞቻችን፣ ቡሩካኖች ወንድሞቻችን ተባረኩ። ቅዱስ ገብርኤል ሁላችንንም አሁንን ያለን ይባርክ። እንግዲህ እኔ ዛሬ እንኳን ቀለል ብሎኛል። እንደ ቀድሞውን ብናገርም ቀድሞ ተማሪ ቤት ሳሉ እነሱ የምናገረው ብናገርም ችግር የለውም እና አንድ ነን። ማንም ፈጣሪያችንን ተወደን ማንም የሚለየን የሚለያየን አንዳች ነገር የለም። ምንጊዜም እስከ መቃብራችን ድረስ ፈጣሪያችንን ተወደን ነው። ማንም ባላጋራ መጥቶ እኛና እናንተን ወንድሞች ጋራ የሚለየን አባቶች ጋራ እነዚህ ጋራ የሚለየን የለም። አባቶች ብዙ ስራ አለባቸው። አሁን ግን ዛሬ ግን አንለይም ብለው የመንፈስ ቅዱስ ስራ ነው፣ የቅዱስ ገብርኤል ስራ ነው። እዚያ ይሄን ያህል ተቀምጦ ለ40 ዓመት ተቀምጦ ሲያስተምር የኖረውን ዛሬ መጠየቅ እኛ የበላይ ሆነን መጠየቅ አለብን ብለው ይኸው አምናም ሳላስበው ዘንድሮም ሳላስበው በዚህ በቅዱስ ገብርኤል ቀን በባላችን ቀን የስዕለት ባላችን ነበር። የስዕለት ባላችን ተስለን ገደል እንዲያለን ብዙ ወረርሽኝ የሚባል በሽታ ገባና ቅዱስ ገብርኤል ከዚያ እንዲያድነን እንሳልና ለግንቦት ገብርኤል ትንሽ ብር እንጣል፣ በተማሪ ቤትም ተማሪ እንዳይሞትብን እንስጣልና እንጣል ተባብለን እኔ 3 ብር ጣልኩኝ ያኔ። አሁንም 3 ብር አሁን ለቅዱስ ሚካኤል ጥለን ነው። አሁን ድንገት እነሱ ተመጡ አይመችም ብለን አንድም ብርም 2 ብርም እንዲያው የደርግ ብር አለች አሁን ሳትቀየር እዚያው አለች እንዲያለች ናት። እና ቅዱስ ገብርኤል ለዚህ ለትምህርት ቤቱ አባታችን ነበረ። ጽሑፍ ያኔ አቋቋም በሚያመለክቱበት ጊዜ እና አባ ገሪማ ያለት ቅዱስ ገብርኤል ለት አይንቀሳቀሱም፣ እጃቸውን አይጠፉም ነበረ። እና ቅዱስ ገብርኤል አሁን እንዲህ አድርጎ አነሳስቶ ባላሰብኩት ነገር እንደዚህ አድርጎ አባቶች አድርጎ እናንተን ለሌላው አባቶች ሁሉ መርህ ሆናችሁ አሁን እናንተ የጀመራችሁትን ጅምር የአባቶችን ጅምር ጀምራችሁ አባቶች ሁሉ እናንተን አይተው እንደዚህ ያለ ስራ ሲሰራ ነበረ በአምናው ዕለት እናንተ የሰራችሁትን ቅዱስ ገብርኤል አነሳስቶ። አዎ ጥሩ ነው። ይሄ ቅዱስ ገብርኤል የሚወደውን ስራ ሰርቶ ሰው ቅዱስ ገብርኤል ብሩ አይደለም። አሁን ብዙ ውጣ ወረድ ያለ ይህን ስራ ለመስራት አሁን በተለይ ዘንድሮ ተሰራጭቶባቸዋል መሰል ሰውም ዘመኑም ከፍቷል። ብዙ ውጣ ወረድ የፈጁት እነዚህ 3 ሰዎች በተለይ ተሰምቶኛል። እንዲያው ጓደኞችም ነግረውኛል። እያንዳንዱ እንዲያው ዘወትር በስልክ እንትን እያሉ የጀመርነውን ነገር እባካችሁ እዳር እናውጣው ብሎ ያው ቀና መንፈስ ያላችሁ ፈጣሪያቸውን የያዛችሁት እሺ አላችኋቸው፣ አስደስታችኋቸው። ይኸው በዛሬው ዕለት አምናው ያላነሰ ነው። ይህም ምግቡም አሁን አምናም አንዲት እናት ከቅዱሳት አንስት ወገን የሆነች ደግሳ ምንም ያለምንም ወጭ እና እናንተ ባዘዛችኋት ጋብዛ ነበር። አሁን ደግሞ የዘንድሮ ደግሞ ተዛ የበለጠ ነው። በጣም ነው የሚጣፍጠው። አሁን ርስት የምትባል እናት ከቅዱሳት አንስት አንድ የሆነች እናት እሷ ይህን ሁሉ አሁን በነፃ በመኪናዋ አድርሳ አሁን እዚህ የለችም። አድርሳ ይህን የሚበላውን አድርሳ አለች። መንፈስ ቅዱስ ያደረባቸው እናቶች እንደዚህ ናቸው። መንፈስ ቅዱስ ያደረባቸው እናቶች ለሐዋርያቶች ይታዘዛሉ። ቅዱሳት አንስት ለእናንተ ይታዘዟቸዋል። አንድ ወንድማችን አዟት ድንገት ቅዱስ ገብርኤል የዋክሊለ ጽጌ ነው። ቅዱስ ገብርኤል እንዲያው አናግሮት እየፈራ ቢናገራት ኧረ በደስታ ተቀብላ እንደዚህ አድርጋ ትረፍቃ ለቀቀችው። እንዲህ አድርጋ እና ይህን ሁሉ ስራ የሚሰራው ቅዱስ ገብርኤል። የእኛ ችግራችን አንድ ብቻ ሌላ ችግር የለብንም።
አንድ ብቻ ነው። ምንም በዚያም ወረደ በዚያም ሄደ በዚያም ሄደ ምንም መጣ አንድ ብቻ ነው ችግራችን ፈጣሪያችንን መያዝ ብቻ። ፈጣሪያችን ላይ ፍላጎት ካለ እሱን ተፈለግነው እሱን ተያዝ። ምድር ብትንቀጠቀጥ ምድር ብትናወጥ ምንም የምንሆነው ነገር አንዳች ነገር የለም። ሐዋርያቶች 12 ናቸው። አሁን ይህን አልበዙ። ጠቅላላ እንቀጠቀጡት አስተማሩ። ጠቅላላ መንፈስ ቅዱስ አደረባቸው። ደግነትን ይፈልጋሉ፣ ፈጣሪያቸውን ይፈልጋሉና ፈላጊ አንድ ነገር የሚፈልግ ነገር አለ አይደለም? ፍለጋ። አሁን ምግብ ይፈልግ የለ ፈጣሪን መፈለግ። ፍለጋው እያነሰ ከሰማይ በታች ያለው ፍለጋ እየበዛ ያኛው ዘላለም የሚያኖረንና የማይመረመር ደስታ የሚሰጠን የሚሸልመን የእሱ ፍለጋ እያነሰ ሲሄድ በቃ በዚያ ቀዳዳ ሲያገኝ ሰይጣን ሌላ እያስመኘ ምድራዊና እንደው ዝም ብሎ ይህን ዓለም ብቻ እያሳየ ያኛውን እንዲያናየው ያደርገንና በዚህ ዓለም ብቻ ዝም ብሎ ለተወሰነ ሰዓት አጃጅሎ ከዚያ በላይ ወደ ከርቸለው ይወስደናል ማለት ነው። እና ፈጣሪያችንን ተያዝን። አሁንና እዚህ የተሰበሰባችሁ በግዳጅ ነው፣ በፈጣሪያቸው አይደለም። እነዚህ ያስረገጡት ተጉባኤ ያሉ ናቸው ያስረገጡት። ከጥንት ጀምሮ እዚህ ጉባኤ የሚገርመኝ መታዘዝ ይሄ የቅዱስ ገብርኤል ሆኖ ነው እንጂ መምህራኖች ተኔ በላይ አሉ። እዚህ ራሳቸው ከሚደሰቱ እኔን ለማስደሰት ጥረት አላቸው። ከመጀመሪያ አንስቶ ይኸው የመጀመሪያ ተማሪዎቻችን ይኸው አባ ገሪማ አሉ። እኔን ለማስደሰት ሲጥሩ ነበር። በጣም ደግሞ እወዳቸው በጣም ተልክ በላይ እረሳዋለሁ እንጂ አንድ ጊዜ እንዲያው እዚች ገደል አሁን እኔ ስስታም ነው አላቀምስም 4 ብር ይሁን እንደው አቸግር ብሏቸው አውጥቼ ተዛ ሰጣቸው ረስታቸው ተረሱት እንጂ ስስታም ለሌላ ተማሪ ልጅ እንትናል ማየው ምክር ስለ ፈጣሪ ነው እንጂ የሰውም አልፈልግም የራሴን መስጠት አልችልም። አሁን የሳቸው አሁን እዚህ ተዶባ እየተላከው 2 ብር ልብስ አለው የሚያስጎበዣው አንዱን ዓመት ለብስና አጥቦ ይቀመጣል። ደግሞ አንዱ ዓመት ይለበሳል። እዚያ እንዳሉ እንደዚህ ደግሞ 6000 ብር ላኩልኝና ወጥና ሱሪ አሰፋሁበት አለው። እሳቸው ብቻ ሊቀ ሥልጣናትም አሁን ምንጊዜም መጥተው እዚያ ሳይጥሩ ሾልከው መኪናዋን እዛች አኖርና መጥተው ጋቢውን በጉን ይዘው ጋቢውን እዛ ፈራን እዛች ላይ ሳይሰጡ አሁን ለፋሲካ መጥተው ሹልክ ብለው መጥተው ምን ይነገር እንዴ? አሁን ዛሬ ጣሉት 10,000 ብር ሰጥተው ሹልክ ብለው ለፋሲካ መከናቸውን አቁመው እዚያ ላይ ነው። እነዚህ አባቶች አሁን መካከላቸው አስቀምጠው እነዚህ አባቶች እንደዚህ ያደረገልኝ ማን ነው? ፈጣሪ ተማሪው እንዲታዘዘኝ ያደረገልኝ እሱ ነው። እዚህ ያለ ተማሪ ለመታዘዝ ወደ ኋላ አሁንም እችንም ማስረገጥ 2 ቀን ነው ያጠናናት ደስታ እንዲሳካላቸው ደስታ እዚህ ያሉት አሁን ስተዋቸው እንደ ድሮ ተማሪ አሁንም እንዲያው እኔ ተደሰትኩ። የኔ መደሰት ነው እነሱንም እንትን የሚላቸው። እንግዲህ ያቋቋም ተማሪ እንደምታውቁት ወጣት ለእናቱም የሚያቸግር ነገር ግን እዚህ ጋር ግን በቃ ይሄ የመንፈስ ቅዱስ ፍቅር ከባድ ነው። ይሄ የሥጋ ፍቅር እኮ ዝም ብሎ አሁን ያደረጋችሁ ልዩነት ብቻ ነው የሥጋ ፍቅር። የመንፈስ ቅዱስ ፍቅር ግን በቃ እስከ መቃብር ድረስ ስለሆነ የማያበቃ ፍቅር ስለሆነ ምንጊዜም ደጋጎች ባሉበት ነው። በቃ ፍቅራቸው እኔ ጋር ነው። አሁን ብዙ ያልመጡ ክፍለ ሀገር ቅድም ነግረውኛል። ብዙዎቹ አሁን አልረሱም። አሁን ክፍለ ሀገር ላይ ምንም የለም። እንዲያውም እዚሁ ይሻላል ምንም የለም። ከዚያ ተጎረሯቸው ለሌለው ሰው 100 ብርም ችግር ተጎረሯቸው መንግገው እንደዚህ እዚህም ያላችሁት ኑሯችሁ አይደለም ይቅርብን ብላችሁ ማስደሰት አለብን ብላችሁ እንዲህ አድርጋችሁ የፈጣሪያችሁን ስራ ሰርታችሁ እኒህ አባቶች አሁን እዚህ ተገኝተው
እንዲህ ማድረጋችሁ በጣም እነዚህ ሶስቱ ሰርጸ ገብረ ኪዳን ሀብተ ማርያም አምና ዘንድሮም ተንከራተው ሲደውሉባቸው ምን የዛሬ መንፈስ ቅዱስ ያላደረበት ሰው እኮ አስቸጋሪ ነው እንደምታውቁት። ያንን ሁሉ ታግሰው የፈጣሪያችንን ስራ መስራት አለብን ብላችሁ ሰርታችኋል። ወንድሞቼ ፈጣሪያችንን ተያዝ፣ ምንም ችግር የለበትም። ምን የፈጣሪን መያዝ ያስቸግረኝ እሱን መያዝ ብቻ ነው እንጂ እና የእሱን ስራ ነው እና የሰራችሁት የተንከራተታችሁት የፈጣሪን ስራ ለመስራት ነውና እሱ የካሳችሁ የእሱን ስራ እሱ ወደፊት ያሰራችሁ ቅዱስ ገብርኤል ይደርባችሁ። እንደዚህ መቸጋገር ግን ለወደፊቱ አይኑ። እኔ ወንድሞች እኔም ወላዲተ አምላክ አለች አልቸገረኝም። ወላዲተ አምላክ ስላለች እሷ እየረዳችኝ ወላዲተ አምላክ በሰላም አለው። እናንተ ልብስ አጥባችሁ የሚበሰል አብስላችሁ ታዛችሁ ቤት ጠብቃችሁ ተጥንት ጀምሮ ብቻዬን ስኖር ምግቡ በእናንተ ተትረፍርፎ ቤቱን ጠብቃችሁ ልብሴን እንሽ ማጠብ ተማሪ ቤት ሳለሁኝ ችናቸው ሱሪ አጥቤ እንደሁ እንጂ እጄ እንደዛ አይቶ ያውቅ። ልብስ እያጠባችሁ ቤት እየጠበቃችሁ ጥሬውን እያዘጋጃችሁ እንጀራ ሁሉ እየተጋገረ ነደጀን የሚባሉ ተማሪ ነበሩ። የሚጋገሩት እንጀራ ያ ሁሉ እያደረጋችሁ እየረዳችሁ እናንተን ሰጥቶ እየታዘዛችሁ አንዳች ነገር ሳይደርስብኝ ተዘናክቼ በጣም በደስታ ላይ ደስታ ሆኜ ነው የቆየሁት። አሁን ደግሞ ሐሰት አይደለም እናንተን የምተካ እናት ሰጥቶ ፈጣሪ ምንም ከውዳሴ ማርያም በላይ ምንም የሚተካትም የለም። ጤናዋን እኔ ጋር የሚኖራሉ ወንድሞች ጠባይ እኮ ክፉ እናንተ እንደጋርጉልኝ ነው። ብዙዎች ሴቶች አይቻቸው እኮ ተኔ ጋር መኖርኳቸው ይቺ ተኔ በላይ ምኗም አልደርስም፣ ሁኔታዋንም አልደርስም። አመለካከቷ ሁሉ ስራዋ ሁሉ ተኔ በላይ ምኗም አልደርስም ማለት አጭር ነች። አንድዬ ነው ውስጥ ሌላ ነገር እና እናንተን ተክታልኝ አሁን አላሳቤ እየኖርኩ ነው። ጤናዋን ይስጥልኝ እንጂ ምንም እሷም ሰርታ ታሳድረኛለች እንጂ እኔ ስርቻ አላሳድረኝ። ጤናዋን ይስጥልኝ። አሁን እዚያው ፈጣሪን ለመያዝ እሱን የሚያስጨንቀኝ እሱን ብቻ አሁንም እሱን ለቅዱሳኖች እንደታዘዘ እንዲያው ትንሽ ለቅዱሳኖች እንዲያው ትንሽ እንኳ ወይ እንዲለን ያ ብቻ ነው እንጂ በዚህ ምንም ጥሩ ጓደኛ ወንድሞች አቆይታችሁኛል። አሁንም አሉ ወንድሞች የሚታዘዙ ቅድም ያያችኋቸው ጠቅላላ የጉባኤው ተማሪ ብቻ ናቸው፣ ሌላ አልተጨመረም። እነሱ ናቸው ግን እነዚሁ ናቸው። አሁን በራሴው ማስገባት ስለማልችል ያው ይመጣል ይሄዳል፣ ተማሪ ይመጣል ይሄዳል። ገጠር እንዳለው በራሴው ፈቃድ ነው የማስገባው፣ ተማሪ ይበዛ ነበር። አሁን ግን ያው ስለማይቻል እየሄደ አሉ። አላጣኋቸውም። ደጋጎች ወንድሞች አሉ። አሁንም አላጣሁም። ወስኝም የዋልኩበት ቀን የለኝም። አሁንም ወደፊትም የእናንተ አምላክ የአባቶች አምላክ የደቀ መዛሙርት አምላክ ፈጣሪ እሱ ያበጅልኝ እና እንበርታ። የኔ ወንድሞች እንበርታ፣ አንለያ። እኛ በአንድዬ አንድ ነው። አንድ ስለሆን አንድዬ ስለሆን የሚረዳን የሚያድነን አንድ ሰው አያድንም። አንድዬ ታላደነ እኮ ዲያብሎስ አያድንም። ሆሳዕና እኮ ለማወፈር ታልሆነ እኮ አያድንም። የዲያብሎስ ሆሳዕና አወፍሮ ከዚያ ወዲያ ለመግዛት አወፍሮ ለማሰቃየት። ሆሳዕናችን ፈጣሪያችን ነው። አባቶቻችንን ያዳናቸው እሱ አድኖ ነው። እስካሁን ያደረሰን በደቡብ ስንሄድ ተማሪ ጋራ እዚህ አዲስ አበባ 21 ዓመቴ ነው ዘንድሮ። 21 ዓመት ተወንበሯ ላይ አልተለየም። ክብር ምስጋና ይግባትና ወላዲተ እና አባቶችም ደስ ይበላችሁ በእውነት እዚህ ዛሬ መካከላችሁ አስቀምጣችሁ። እኔ ምን እንዲያው እዚያው አንድዬ ጋር መነጋገር ካልሆነ እኮ ከሰው ጋር መነጋገር እኮ አልችልም። ከሰው ጋር መጋባት አልችልም። እንደዚህ ከፍቶ ለሌላ ይደረግ ስንት መምህራኖች አሉ። እኔ እኮ ምንም ከሰው ጋር አልግባባም።
እሱ ጋራም በቃ ደግ ሰው ታላገኘው እሱ ጋራ ብቻ ነው፣ ሌላ ጋራ የለም። አብሬ ተማሪ ቤታውን አባ ስራ ጋር ነው ማለት እዚያ ሳለሁ አሁን ወደዛም ሰው እሱ ጋራ ነው። ደግ ሰው ታገኘው አለ ሞት ተመለሰ። አብረን እዚህም ስንመጣ አብረን እሱ ጋራ ታለርኩ ይቻላል እና ደግ ሰው ክፍሌ ነው። ደግ ሰው እወዳለሁ። አንድዬ ያለው ሰው እሱም እወደዋለሁ። ወንድሞቻችን ብሩ አይደለም ወንድሞቻችን ግን ደግነታቸው እና ወደፊት እንደዚህ መቸጋገር እንዳይኖር እለምናቸዋል። ግድ የለም መቸጋገር አይሉ መቸጋገር ለምን እናንተ እየተቸገራችሁ አይደል? ዛሬ ገልቷችሁ ነው ያላችሁት። ልጆች የምታስተምሩ ወንድሞች አላችሁ። የቤተ ክርስቲያን ደሞዝ የታወቀ ነው። በዚያች አይደል እያደራችሁ ያላችሁ። ከዚያ ላይ እኔ እንደናንተ ደግሞ ሳልች ብቸገር አሁን የኛ መምህር የንታ ወልደ ሚካኤል ስራ ትተው ማርቆስ ናቸው ያሉት። አሁን እና ሰሎሞን በአመት 5,000 እንልካለን። ሌላ ሞከርን ዝም እዛ ሞከርን የለም። እንዲያውም እንዲህ የሚያይም የለም። እንደዚህ እንዲያው እስኪ ትንሽ እንዲህ እናድርግ ሞከረን ነበረ። ምንም የሚያይም የለም እና ዛሬ የሚታ ቀን ነው እንጂ እሺ የሚል የለም እና ቀድሞ እንደምትታዘዙት አሁንም ታዛችሁ እነዚህ አባቶች እዚያ ላይ የሚውሉት አሁን የጋራ እኔን መካከል አድርገው አስቀምጠው ይሄንን ያደረጉልኝ አባቶች አሁን ልመና ምንድን ነው? ፈጣሪያቸው ጋር ፈጣሪያቸው አይጠገብም። ሰማያዊ ሀብት አይጠገብም። ምድራዊ ሀብት ግን ለቁመተ ሥጋ ተተገኘ ምን አባቱ ምን ያደርጋል? የሚበላ የሚለበስ መጠለያዋ ተተገኘች ምንም የሚረባው ነገር የለም። 30 ዓመት 40 ዓመት ምንም አይረባም። ለሞኞች ነው እሱ ከሰማይ በታች ሲሮጡ እድሜ ልካቸው ሲሮጡ ሞኞች ናቸው። የሚበላና የሚጠጣ ተተገኘ ለሰማያዊ ሀብት ለማይመረመር አባቶቻችን ለታረዱ አባቶቻችን ድንጋይ ላይ ተንተራሱ ለእሱ ነው እንጂ የለማይጠገብ ሀብት ነው እንጂ ለዚህ ዓለም የሚበላ የሚጠጣ ተተገኘ። እንዲያው ከሰው መገናኘት ተማሪዎች ጋር ሁሉ ደስ የሚለኝ እንጂ አመበላውና መጠጣው ባገኘው ከሰው መገናኘት ብዙ ደስ አይለኝም። ተማሪዎች ግን ደስ ይሉኛል። ጧት ሰማገኛቸው ደስ ይለኛል። እነሱ ታገኛቸው እዛ ደስ ይለኛል። እና ወንድሞቻችን ያበርክትላቸው ቅዱስ ገብርኤል ሁላችንን ባርከን እዚህ የተሰበሰብነውን ሁላችንንም ሀሳባችን እንዲታሟላልን ሁላችንም ፈጣሪያችን ጋር እንድንኖር ፈጣሪያችን እንድናገኘው እንድንፈልገው አድርገን እደርብን አክመን ቅዱስ ገብርኤል አሁን ዛሬ አለ አብሮን አለ። የዚህ ጉባኤ ባለቤት እሱ አነሳሷቸው ነው። አሁን አባ ገሪማ ይህን ስራ ያደረጉት እሱ አነሳሳቸው። አባቶች መርህ ሆነ ቁጭ አባቶች ሁሉ እንዲሁ ትልቆች አባቶች እየተነሱ ይህና አዩና ምና እየተነሱ ይህን ስራ መልካም ስራ ሲሰሩ አይሰራቸዋል። ጥሩ ስራ እግዚአብሔር ይባርካቸው። የማጽናናት ስራ እና እንደዚህ አድርጋችኋል ወንድሞች። በዛ የተቀመጣችሁት ያረሳችሁኝ ወንድሞች ቅዱስ ገብርኤል አይቷችኋል። ቅዱስ ገብርኤል ይባርካችኋል። በቅዱስ ገብርኤል ነው እንጂ አሁን እኔ እዚህ ጉባኤ የደረስኩት ሰው ረድቶ የመሰላችሁ? ይህን ጉባኤ እዚህ ያደረሰው አሁን ቅዱስ ገብርኤል ነው እንጂ እኔ ነኝ። በደቡብ ስሄድ አብሮ እዛ ደቡብ አብሮ በዚያ ስሄድ አብሮ ያለው የጉባኤ ቅዱስ ገብርኤል አሁንም የሰበሰበንም እዚህ ቅዱስ ገብርኤል ነው የሰበሰበ። አይዟችሁ ፈጣሪያችንን እንያዝ አትፍ ፈጣሪያችንን በዚያ ኳኳ በዚያ ድንኳኳ በዛ ድንኳኳ ፈጣሪያችንን ካልያዝነው ነው እንጂ እንደ ቃየል ፈጣሪውን ያልያዘ ሰው ነው እንጂ ኳኳ ሲል የሚደነግጥ ፈጣሪውን የያዘ ሰው ድንኳኳ ምንም እንክች አይልም። ፈጣሪው ጋር ነው እና እናንተ ጋር እንድኖር እየታዘዛችሁ ያደረገኝ ፈጣሪ ከሥጋ ወንድሞች ለይቶ የመንፈስ ቅዱስ ወንድሞች ሰጥቶ ደጋጎች እንደኔ የምትረዱ እንደኔ የምትሄዱ የምትታዘዙ ሰጥቶ እንዲልቅቅ አድርጎ እስካሁን ድረስ አኑሮ አምናና ዘንድሮ ቢሆን በተለየ ሁኔታ
ይኸው ቅዱስ ገብርኤል እንዲህ እያደረገ ይልቀቅ አድርጎ አባቶችን ተዚህ አንጥቶ እኔ ጋር ተቀምጠው ሲዋቸው አሁን ሰው አዎ ድሮ እዛቸው ወንበሯ ስር ቁጭ ብለን አብረን አቋቋማችን ስንማቆይ አሁን ያንን አስበው እንዴ ለሰላምታም እኮ በዚህ ዓለም አንዳንድ እኮ ሞኝ እኮ ለሰላምታም ላይ ስልጣን ሲያገኝ ያንን መጀመሪያ ያየውን ለሰላምታም እንኳን መንገድ ሰብሮ የሚሄድ ይኖር ይችላል። እነዚህ አባቶች ግን በጎኔ ቁጭ ብለው የዛሬ ዓመትም ዛሬም ቁጭ ብለው እንደዚህ እንዲያከበሩኝ ቅዱስ ገብርኤል ያክብራል። እንዲታዘዛቸው ቅዱስ ገብርኤል እንዲታዘዛቸው በርቱ፣ አባቶች እንዲታዘዛቸው በርቱ፣ ወንድሞቻችንም በርቱ፣ አይዟቸው። ይሄ መጨናነቅ አይኖር አብተማሪ ግደል ይሄ መጨናነቅ አይ በእውነት እኔ እናንተ ስለተሰቃያችሁት እኔ በጣም ተቸግሬ ነው። መጨናነቅ አይኖር ግን ጥሩ ነው። ዘንድሮ ደጋጎችን አሁን በዚህ ነው ይፈተን የለ ደግ ይፈተን የለ ተፈትናችሁ የመጣችሁት ደጋጎች ወንድሞች ብዙ ነን። በጣም ነው ድግሱም ተምረው የዘንድሮ ይልቅ የጣፈጠ ድግስ ነው ያገኘው። አሁን ደግሞ መለመናችሁ ቤቷን ረግጣችሁልኝ እኔም እዛ ያልኳችሁ አብችናት አሁን ምንም እየተራወጠች ነው ያለችው። ቤቷን ሁላችንም መቀመጫም ባናገኛው እየውጭ ብንሆን እዚህ ያለኖች ሁሉ ረግጣችሁልኝ ምግብ ተመግበናል። እንደው ረግጣችሁልኝ እንድትሄዱ ነው የኔ ወንድሞች። እንግዲህ ይቅር በሉ። እኔ ሰው ጋራ መጠያየቅ ሰውን መዋዋል ምናምን አላውቅም። ይኸው በስልጣናት እየመጡ እየጠየቁኝ ነው እንጂ በዛ ሳልፍ እኔ ቤት ናቸው ብዬ ጠይቃቸው አላውቅም። እዚች ወለኪሉና መኪናዋን ይዘው እዚች ይጠይቁኝና ይሄዳሉ። እኔ ከሰው ጋራ አሁን ወንድሞች ትዳር የያዛችሁት ሁሉ ሂጅ አሁን ለመጠየቅ እናንተን አልችልም፣ አልተሰጠኝም፣ ስጦታ የለኝም። እኔ ስጦታ ስለሌለኝ ነው እንጂ ጠልቻችሁ አይደል ወንድሞች። ስጦታ ከሰው ጋራ መጓዋል ማህበራዊ ኑሮ የለኝም። ዝም ብሎ እዚያው ፈጣሪ ጋር እዛው ጋር መነጋገር እነጋገራለሁ። አሁን ጠዋትም እነጋገር ነው ያረፈኩት። ፈጣሪ ጋር ለእናንተ አይደበቅም፣ እነጋገራለሁ። በፍልሰታም እነጋገራለሁ፣ በሕማማትም እነጋገራለሁ፣ በአማርኛ እነጋገራለሁ። ጸሎቱ ብቻ ውዳሴ ማርያም ብቻ አይደለም፣ እነጋገራለሁ። ተውናል ተው እያልኩ እነጋገረው አልጠግበው አይጠገብም። ግን እንዲያስፈለገ ድልቅቅ ብዬ ነው መኖር። አሁንም በእናንተ አሁንም በሰጠኝ እናት ለ20 ዓመት ነው የለመንኩት። ይችን እናት ለማግኘት 20 ዓመት አካባቢ ነው የለመንኩት። 20 ዓመት እለምናለሁ፣ የለም ባዶ ነው። ብርቶች ናቸው ሴቶች፣ ባዶ ነው። የለም የሚያጠርቀኝ የለም። ይበላለሁ፣ እጠጣለሁ፣ ንጽህናም ያስቸግረኝ። አሁን ፈጣሪ 20 ዓመት ድንገት አላሰብኩትም። ሳያት ስታየኝ ሀሳብ እንዲህ ሀሳቤን አየችው። ምን እንደምፈልግ ፍላጎቴን አየችው። ከዚያ በላይ ፍላጎት እሷ ደግሞ እኔ በለጠ ፈለገች። እንዲህ አድርጎ ድልቅቅ አድርጎ አሁን እዚሁ መቤታችን እዚሁ ቀጥራ እሷንም እኔንም ድልቅቅ ብለን በሰላም እየኖር ነው። ደስ ይበላቸው የኔ ወንድሞች። እንግዲህ ወንድሞቻችን እንበርታ። እኔ አሁን አንዲት እንኳን የቀረችን ይችን አማርኛ ልመና እንለምን እንዴ አማርኛ ልመና ፈጣሪያችንን ዛሬ የድሮ ምክር ነው። አማርኛ ልመና ብንለምን አፋችንን ማን ይዘው? አማርኛ ዳዊት ደግሞ እንዳስማሪያ ዲሆን አማርኛ ልመና እንዲለምን እደርብን ብለን እንለምነው። የቅዱስ ገብርኤል ቅዱስ ፈቃድ ይሆንልን። ዛሬ ዓመት ያድርስልኝ። መቸጋገር ወደ ፍዳይ ነው ወንድሞች አገራቸው